ሰላም እንዴት ናችሁ? ዛሬ የምናየው አድቫንስድ ስማርት መኒ ትራፕ እንዴት አድርጎ ሰፕላይ ኤንድ ዲማንድን ማርክ እንደሚያደርግ ነው። ስለዚህ በዚህ ቪዲዮ እስከ መጨረሻ ድረስ ከቆያችሁ የምታገኟቸውን 3 ነገሮች ነግራችኋለሁ። አንደኛ ሰፕላይ ኤንድ ዲማንድ ምን እንደሆነ፣ ሁለተኛ ነገር ደግሞ ማርኬት ሜከሮች ለምንድን ነው ሰፕላይ ኤንድ ዲማንድን ክሬት የሚያደርጉት፣ ከጀርባ ያለው ቢሃይንድ ያለው ትልቁ ሲክሬት ምን እንደሆነ፣ ሶስተኛ ራሱ ሰፕላይ ኤንድ ዲማንድን ሪል ታይም ማርኬት ላይ ገብተን ኤክስኪዩት እያደረግን ቶፕ ዳውን አናሊሲሳችንን እያየን የምንጠቀም ይሆናል። አማን ትሬድስ ነኝ። ስለዚህ በቪዲዮ እስከ መጨረሻ ድረስ እንድትቆዩ ጋብዛችኋለሁ። አመሰግናለሁ። ስለዚህ ወደ ቪዲዮአችን ቀጥታ ስንገባ ምንድነው የምናየው? ሰፕላይ እና ዲማንድን በደንብ እናያለን ማለት ነው። በባለፈው ቪዲዮ ስለ ማርኬት ስትራክቸር እንዳየነው ማርኬት ሃየር ሃይ እና ሃየር ሎ እየፈጠረ ማለትም እንደዚህ አይነት ትሬንድ እየፈጠረ ወይንም ደግሞ እንደዚህ አይነት ዳውን ትሬንድ እየፈጠረ እንደሚሄድ አይተናል። ስለዚህ ሃየር ሃይ እና ሃየር ሎ ከፈጠረ በኋላ ይሄን ጊዜ ምን ይነግረናል? ቫሊድ ኢንትሪ ወይንም ትክክለኛ የሆነ ኢንትሪ ወይንም ትሬዳችንን ኤክስኪዩት የምናደርግበት የምንገባበትን ቦታ ማግኘት እንዳለብን ነው የሚነግረን ማለት ነው። ለምሳሌ ማርኬት ሃየር ሃይ እና ሃየር ሎ እየፈጠረ የሚሄድ ከሆነ እዚህ ጋር የምንገባበት ምክንያት የለንም ማለት ነው። መግባት ያለብን ፑል ባክ ወይንም ወደኋላ መለስ ሲል ወደ ቦታችን ሲመጣ እኛ ቫሊድ ነው ብለን የምናስበት ዞን ላይ ሲመጣ ጠብቀን መግባት እንዳለብን ይነግረናል ማለት ነው። ቤሪሽ ማርኬት ላይም ወይንም ደግሞ ዳውን ትሬንድ የሆነ ላይም ደግሞ ሃየር ሎ ሎወር ሃይ ሎወር ሃይ እየፈጠረ በሚመጣ ሰዓት መግባት ያለብን እዚህኛዋ ሌቭል ላይ ሳይሆን ማለትም እቺኛዋ ቦታ ላይ አይደለም ኢንትሪ መፈለግ ያለብን ማርኬቱ በደንብ አድርጎ ፑልባክ እንዳደረገ የምናቀባቸውን ቦታዎች ሌቭሎች ዞኖች መምረጥ አለብን ማለት ነው። ወይንም ደግሞ ሰም ሶርት ኦፍ ቦታ መፈለግ አለብን። ስለዚህ ይሄ ኮንሰፕት ደግሞ ወደ ምን ይመራናል? ሰፕላይ እና ዲማንድ ይመራናል ማለት ነው። ስለዚህ ሰፕላይ ምንድነው? ሰፕላይ ስንል ምን ማለታችን ነው? ዲማንድ ስንል ምን ማለታችን ነው ብለን ስናወራ ሰፕላይ ማለት አቻ ትርጉሙ በአማርኛ የአቅርቦት ማለት ነው። አቅርቦት ያለበት ቦታ ወይንም አቅርቦቱ ሰፕላይ ይባላል። ዲማንድ ስንል ደግሞ የዛ ነገር ፍላጎት ማለት ነው። ወይንም ደግሞ የሚፈልግ ፍላጎት ያለበት ቦታ ዲማንድ ዞን ይባላል ማለት ነው። ሰፕላይ ዞን ምንድነው? አቅርቦት ዞን ነው። ዲማንድ ስንል ደግሞ ሰፕላይ ስንል አቅርቦት ነው፣ ዲማንድ ስንል ደግሞ ፍላጎት ነው ማለት ነው። ስለዚህ ይሄ ወደ ምን ይመራናል ማለት ነው። ስለዚህ አቅርቦትና ፍላጎት መመጣጠን ስላለበት ማርኬት ሜከሮች እዚህ ጋር ምን አይነት ነገር ይጠቀማሉ ማለት ነው። ሪል ሪዝን ብቻውን ማርኬት ሰፕላይ እና ዲማንድን ክሬት የሚያደርግበት ሪዝን የማርኬት ሜከሮች ማርኬቱን የሚያዩበት እይታ ነው ማለት ነው። ምክንያቱም ማርኬት ሜከሮች እንደኔና እንዳንተ ትንሽዬ የሆነ ኦርደር አይደለም ማርኬት ላይ ገብተው ኤክስኪዩት የሚያደርጉት። ይሄንን ኦርደር እነሱ ኤክስኪዩት የሚያደርጉት የ6 ትሪሊየን የ7 ትሪሊየን እና በጣም ብዙ ትሪሊየን ዶላሮችን ኢንቨስት ስለሚያደርጉ ማርኬት ላይ ምን ይፈጠራል ማለት ነው? ስሊፔጅ፣ ከዛ በኋላ ደግሞ ትላልቅ ስፕሬዶች፣ ጋፖች፣ ኦርደሮች ደግሞ ብዙ ጊዜ አሁን ለምሳሌ ሴል የሚያደርግ ሰው ከሌለ ባይ የሚያደርግ ሰው ኦርደሩ ፊል አይደረግለትም። ምክንያቱም ለማን ነው ሴል የሚያደርገው? ያንን ሄዶ የምትወስዱትን እቃ የሚገዛችሁ ሰው እስከሌለ ድረስ ሄዳችሁ መሸጥ ስለማትችሉ ማለት ነው። ስለዚህ የምትሸጡትንም እቃ ደግሞ ሄዳችሁ ስትሸጡ የሚገዛችሁ ሰው ያስፈልጋችኋል፣ የምትገዙትንም እቃ ደግሞ የሚሸጥ ሰው ያስፈልጋችኋል ማለት ነው። ይሄ ምን ይባላል? ሰፕላይ እና ዲማንዱ ተመጣጥኗል ማለት ነው። አቅርቦትና ፍላጎቱ ተመጣጥኗል ማለት ነው። ስለዚህ ማርኬት ላይ ስንመጣ ደግሞ በአንድ ጊዜ ቅድም እንዳልኳችሁ ለምሳሌ ዝም ብሎ ሃየር ሃይ ፈጠረና ትንሽ ፑልባክ ብቻ አድርጎ ዝም ብሎ እንደዚህ የሚሄድ ማርኬት መፈጠር የለበትም። እንደዚህ አይነት ማርኬት ምን አይነት ነገር ነው የሚፈጥርብን ማለት ነው? በሰፕላዩና በዲማንዱ መሃል ትልቅ ኢምባላንስ ይፈጠራል ማለት ነው። በዚህ መሃል ደግሞ ኦርደሮች ኤክስኪዩት መደረግ አይችሉም። የተከማቹ ኦርደሮች ይኖራሉ። ማርኬቶች የራሳቸውን እንደፈለጉ አይነት ኤክስኪዩት ማድረግ ስለማይችሉ ትክክለኛ ማርኬት ስትራክቸር አይኖረንም ማለት ነው። ስለዚህ ማርኬት በቀን ውስጥ ኦልሞስት 6 ትሪሊየን ዶላር ድረስ ኢንቨስት ስለሚደረግ ታዲያ በዚህ ጊዜ ሁሉንም ባይና ሴል ኦርደሮች በአንድ ጊዜ አክቲቭ ቢሆኑ ትልቅ የሆነ የስፕሬድ የጋፕ እና የስሊፔጅ ችግር ይፈጠራል ማለት ነው። ስለዚህ በዚህ ምክንያት ማርኬት ሜከሮች ኦርደር እየከፋፈሉ ያስቀምጣሉ ማለት ነው። ለምሳሌ ምን ማለት ነው መሰላችሁ? አሁን ለምሳሌ ማርኬቱ እዚህ ጋር መጣ አይደለ? እዚህኛው ዞን ላይ መጣና የተወሰነች ኦርደራቸውን አስቀምጠው የተወሰነውን ደግሞ ኤክስኪዩት ሳያደርጉት ይተውታል። ከዛ በኋላ በደንብ ከሄደ በኋላ እንደዚህ ፕሪቪየስሊ የነበረንን አንዱን ሃየር ሃይ ከሰበረ በኋላ የሚገባውን ሊኩዊዲቲ ቴክ ሲያደርግ መጥቶ የቀረውን ኦርደር ደግሞ ፊል ያደርጋል ማለት ነው። ገባችሁ አይደል? ስለዚህ ድጋሚ ፊል ያደርግና ደግሞ ይወጣል። አሁን በሚወጣበት ሰዓት ደግሞ ድጋሚ ምን ይፈጥራል?
የሚፈልጉትን ኦርደር ፊል አድርገው ሲጨርሱ ላይ ደግሞ ይሄዱና ድጋሚ ምን ያደርጋሉ ማለት ነው ሴል ያደርጋሉ ማለት ነው። እዚህ ጋር ፊል ያደርጉና ደግሞ የቀራቸውን ኦርደር ደግሞ መጥቶ የቱ ጋር ፊል ያደርጉታል እዚህ ጋር ፊል ያደርጉታል ማለት ነው። ገባችሁ አይደል? ስለዚህ ሰፕላይ እና ዲማንድ የሚፈጠረው እንዴ ሴል ኦርደር ላይም ስትሄዱ እንደዚህ ነው የሚፈጠረው። እዚህ ጋር ሴል ዞናቸው ላይ መጥተው ኤክስኪዩት ያደርጋሉ። ሰፕላይ ዞናቸው ላይ የተወሰነ ኦርደር ይተዋሉ። ከዛ በኋላ እንደዚህ የሚፈልጉትን ቦታ ድረስ ከደረሰላቸው በኋላ መልሰው ደግሞ ድጋሚ መሸጥ የሚፈልጉት መጀመሪያ የገዙበት ቦታ ነው። ለምሳሌ እናንተ አንድ ርካሽ ዕቃ ወይንም አንድ ምግብ ቤት ሄዳችሁ ምግብ ብትበሉ ወይንም ደግሞ የሆነ ዕቃ ብትገዙ ድጋሚ መጀመሪያ በገዛችሁበት ዋጋ መግዛት እንደምትፈልጉት እነሱ መጀመሪያ በሸጡበት ዋጋ ነው መሸጥ የሚፈልጉት። እንደዛውም ሲገዙም እንደዛው ነው የሚያደርጉት ማለት ነው። ስለዚህ በላይን ቻርት ደረጃ በደንብ ክሊርሊ እንደተረዳችሁ ተስፋ አደርጋለሁ። ስለዚህ አሁን ደግሞ ወደ ማርኬት እንሄዳለን ማለት ነው። አሁን ደግሞ ቀጥታ ወደ ራሱ ወደ ቻርት ወደ ጃፓኒስ ካንድል ቻርት ስንገባ ወይንም ሪል ታይም ፍሬም ላይ የምንጠቀመውን ሪል ታይም ላይ የምንጠቀመውን ቻርት ስናይ እዚህ ጋር ማርኬት ምን አይነት ትሬንድ እየፈጠረ ነው ብለን ስናይ እዚች ጋር አዲስ የሆነ ማርኬት ስትራክቸር ሺፍት ወይንም ብሬክ ኦፍ ስትራክቸር አድርጎ ኔክስት ቪዲዮአችን ላይ በደንብ በዲቴል የምናይ ይሆናል። ስለነዚህ ኮንሰፕቶች ብዙ ማትጨነቁባቸው አሁን ሐሳቡን ብቻ እንድትይዙት ነው የምፈልገው። ስለዚህ ምን አደረገ ማርኬት በደንብ አድርጎ ኤክስፓንድ አደረገ። መጀመሪያ ላይ ምን አይነት ኤክስፓንሽን አደረገ እንደዚህ አይነት ኤክስፓንሽን አደረገ ማለት ነው። እንደዚህ አይነት ኤክስፓንሽን ካደረገ በኋላ ማርኬት ምን ማድረግ አለበት ተባብለናል ፑል ባክ ማድረግ አለበት። ስለዚህ ኤክስፓንሽኑን ጨረሰ ሃየር የፈለገውን ድረስ ሊኩዊዲቲ ወሰደ። ከዛ ተመልሶ እዚህ ጋር ፑል ባክ አደረገና ድጋሚ ሌላ ሃየር ሃይ ፈጠረልን ማለት ነው። ስለዚህ ይሄ ቅድም ምን ባወራነው መሰረት በላይን ቻርት ላይ ባወራነው መሰረት እዚህ ጋር ምን አለ ማለት ነው ዲማንድ አለ ማለት ነው። ይሄኛውን ዲማንድ ዞን ብለን ማርክ እናደርገዋለን። አክቹሊ ዲማንድ ዞን ሳይሆን ዲማንድ ብለን መተው እንችላለን። ዞን የምንለው ሌሎቹንም ካንድሎች መልቲፕል ካንድል ምናምን ማርክ የምናደርግ ከሆነ ነው። ስለዚህ እዚህ ጋር ምን ተፈጠረልን ማለት ነው ዲማንድ ተፈጠረልን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን 15 ሚኒት ላይ እንወርድና ማርኬቱ የሰጠንን አይነት ማርኬት ስትራክቸር ሺፍት ተከትለን ወይንም ብሬክ ኦፍ ስትራክቸር ተከትለን ኤክስኪዩት እናደርጋለን ማለት ነው። ከዛ በኋላ ድጋሚ ማርኬት ወጣ። ይሄ ደግሞ አናዘር ታይፕስ ኦፍ ዲማንድ ነው። ምን ማለት ነው አናዘር ታይፕ ስንል ለምሳሌ ማርኬት ይሄንን የሚያክል ኤክስፓንሽን ሰጠን አይደለ? ይሄንን የሚያክል ምን ሰጠን ማለት ነው ሌግ ሰጠን በባለፈው ቪዲዮ እንዳየነው። ከዛ ይሄን የሚያክል ሌግ ከሰጠን በኋላ እቺን ያህል ነው ሪትሬስ ያደረገው። ለምንድን ነው እቺን ያህል ብቻ ሪትሬስ አድርጎ የወጣው ብለን ስናስብ ግን ፕሮባብሊ የዚህ ዞን ከሎ ጀምረ ነው እስከ ሃዩ ድረስ ማርክ ስናደርግ ዲስካውንት ዞን ላይ ገብቶልናል ማለት ነው። ስለዚህ ቅድም ምን ተባብለን ነበር ማርኬት ሜከሮች መግዛት የሚፈልጉትም ሆነ መሸጥ የሚፈልጉት በእነሱ ኦድ ልክ መሆን የሚችል ነገር ሲሆን ነው እንጂ በእኛ ኦድ ሲሆን አይደለም ተባብለናል። ስለዚህ እነሱ ደግሞ በርካሽ ነው መግዛት የሚፈልጉት ኤቭሪ ታይም። ልክኛ ምንም ነገር መግዛት ስንፈልግ በርካሽ መግዛት እንደምንፈልገው እነሱም በርካሽ ነው መግዛት የሚፈልጉት። ስለዚህ ከላይ ምን አለ ፕሪሚየም ነው ወይንም ደግሞ ውድ ነው ኦሬዲ ቶፕ ላይ ያለ ማርኬት ነው። የትኛው ማርኬት መሰላችሁ? ይሄ ሁሉ ፕሪሚየም ነው የሚባለው። ይሄኛው ፕሪሚየም ነው። ከዛ በኋላ ይሄኛው ዞን ደግሞ ምንድነው ዲስካውንት ዞን ነው ማለት ነው። ስለዚህ ስለ ፕሪሚየም እና ስለ ዲስካውንት ደግሞ ኔክስት ታይም ላይ በደንብ በሰፊው የምናወራ ይሆናል። ስቲል ጀስት ጎ ኢዚ ምንም አይነት አድቫንስድ የሆነ ነገር ላይ አንገባም። ኔክስት ታይም በምናያቸው ቪዲዮዎች ላይ ብሬክ ኦፍ ስትራክቸር፣ ቼንጅ ኦፍ ካራክተር፣ ፕሪሚየም እና ዲስካውንትን በደንብ በክሊርሊ የምናይ ይሆናል ማለት ነው። ስለዚህ ዛሬ ስለ ሰፕላይ ኤንድ ዲማንድ እና ስለ ማርኬት ስትራክቸር አድቫንስድ የሆነውን ብቻ እንድታዩ ነው የምፈልገው። ስለዚህ እዚች ጋር ማርኬት ምን አደረገልን ማለት ነው ዲስካውንት ላይ ያለ ዞን ወይንም ኔክስት ታይም ነው የምናየው ስቲል ፋይን። ዲስካውንት ላይ ያለ ዞን መጥቶ ሚቲጌት ያደርግልንና ምን ሰጠን ማለት ነው እንደገና አሪፍ አራር ሰጠን ማለት ነው። ስለዚህ እዚችኛዋ ዞን ላይ ሌትስ ሴይ መታችሁ ኤክስኪዩት አደረጋችሁ ብለን እናስብ። just we got over here እዚህ ጋር ያለው ዲማንድ ላይ መተን ኤክስኪዩት አደረግን። ስቶፕ ሎዛችንን እዚህ ጋር አስቀመጥን። ከዛ በኋላ ቲፒያችንን የቱ ጋር እናስቀምጣለን እዚህኛው ሃይ ድረስ እናስቀምጣለን ማለት ነው። ስለዚህ 4R የሚያክል ሪስክ ቱ ሪዋርድ እናገኛለን። ስለዚህ ኢትስ ኢነፍ የትኛውንም አካውንት ፓስ ለማድረግ ማለት ነው። ከዛ በኋላ ደግሞ ማርኬት ምን አደረገልን እዚህ ጋር መጣና ቼንጅ ኦፍ ካራክተር ሰጠን አይደለ? ከዛ በኋላ
ቼንጅ ኦፍ ካራክተር ከሰጠን በኋላ ፕሮባብሊ ይሄ አሁን ያለነው 4 አወር ላይ ያለነው። ስለዚህ በዊክሊ ሬንጅ ብንመጣ ግን ይሄ ትክክለኛ የሆነ ቦታ ደርሶልናል ማለት ነው። የዊክሊ ኤክስተርናል ላይ ደርሶልናል፣ የዊክሊ ሰፕላይ ላይ ደርሶልናል። ከዛ በኋላ እዛ ጋር ሪጀክሽን አገኘን። ሪጀክሽን ካገኘን በኋላ ድጋሚ ብሬክ ኦፍ ስትራክቸር ሰጠንና እታች ወረድንና ምን እናገኛለን? እዚህ ጋር ሌላ ሰፕላይ እናገኛለን ማለት ነው። ስለዚህ ቫሊድ የሆነ ሰፕላይ እና ዲማንድ ደግሞ በምን እንለካለን? ሰፕላይ የምንለው ካንድል ምን አይነት ነው ብለን ስናስብ ቅድም የዘለልኩባችሁ ቶፒክ ናት። ሰፕላይ ማለት ከፊት ለፊቱ አንድ ኢምባላንስ ከተፈጠረ በታች ያለው የመጨረሻው ካንድል ሰፕላይ ይባላል። እቺ ካንድል ማለት ነው። እቺ ካንድል ሙሉዋ ሰፕላይ ትባላለች። ወይንም ይሄ ቆይ ማርክ ላድርግላችሁ ድጋሚ አጥፍቼው፣ ይሄ ሰማያዊ ካንድል ሰፕላይ እንለዋለን። ለምንድነው ሰማያዊ ካንድሉን ሰፕላይ የምንለው? ከለሩ ስለሆነ ሳይሆን ሃይራይ እና ሃይር ሎ እየፈጠረ ሳይሆን ሰፕላይ እና ዲማንድን ማርክ የምናደርገው ኤግዛክትሊ ከፌር ቫልዩ ጋፕ ወይንም ከኢምባላንስ ከመፈጠሩ በታች ያለውን የትኛውንም ካንድል ዲማንድ ብለን እንጠራዋለን። ከኢምባላንስ ከመፈጠሩ ደግሞ በላይ ያለውን የትኛውንም ካንድል ሰፕላይ ብለን እንጠራዋለን ማለት ነው። ስለዚህ ይሄንን ቫሊድ ነው ኢንቫሊድ ነው ብለን ማወቅ የምንችለው ወይም ትክክለኛ የሆነ ማርኬት ስትራክቸር፣ ለምሳሌ ቡሊሽ ማርኬት ላይ ስለሆነን ይሄኛው ዲማንድ ነው። ስለዚህ እዚህ ጋር ያሉትን ሰፕላዮች አንጠቀማቸውም ማለት ነው፣ አንሌስ ካውንተር ትሬንድ እስካልገባን ድረስ። እዚህ ጋር ያለውን ደግሞ ትሬንድ የምንጠቀመው ለምንድን ነው? ዳውን ትሬንድ እየሆነ ያለ ማርኬት ስለሆነ ይሄኛውን እንጠቀመውና ይሄኛው ምን እንለዋለን? ሰፕላይ እንለዋለን ማለት ነው። ሰፕላይ እንለዋለን ማለት ነው። ይህንን ቫሊድ የሚያደርገው ግን ምንድነው? ዳውን ትሬንድ ላይ መሆናችን። ይሄኛውንም ደግሞ ቫሊድ የሚያደርገው ምንድነው? አፕ ትሬንድ ላይ መሆናችን ነው ማለት ነው። ስለዚህ ፑልባክ የሚፈጠሩባቸው ዞኖች ናቸው እነዚህ። ትክክለኛ ፑልባክ የምናገኝባቸው ዞኖች ናቸው ማለት ነው። ሶ ዲማንድ ምንድነው ስንል ከኢምባላንስ ከመፈጠሩ በታች ያለ ካንድል ነው። ከዛ በኋላ እዚህ ጋም ድጋሚ መተን ስናየው ኢምባላንስ ፈጥሯል ይሄ ካንድል። ስለዚህ ኢምባላንስ የፈጠረበት ሪዝን ምንድነው ስንል ኢንስቲትዩሽኖች ኤክስኪዩት የሚያደርጉት ኦርደር አግሬሲቭ ስለሆነ ወይንም ብዙ ኦርደር ስለሆነ ማርኬት ላይ እንደዚህ አይነት ኤክስፓንሽን ይፈጠራል። ስለዚህ ደግሞ መግዛት የሚፈልጉት መጀመሪያ ኢንቨስት ያደረጉበት ቦታ ስለሆነ እቺ ካንድል ምን ትባላለች? ዲማንድ ትባላለች ማለት ነው። ገባችሁ? ልድገምላችሁ እቺ ፓርት። ኢንስቲትዩሽኑ ትልቅ ኦርደር በአንድ ኤክስኪዩት ስለሚያደርጉ በሚፈጥሩባቸው ኦርደሮች ወይንም ገብተው ማርኬት ላይ ባይ ሲሉ ማርኬቱ አግሬሲቭ የሆነ ሪስፖንስ ነው የሚኖረው። አግሬሲቭ የሆነው ሪስፖንስ ደግሞ ምን ይፈጥራል ማለት ነው? ኢምባላንስ ይፈጥራል። ወይንም በሶስት ካንድሎች መሃል ያለ ባዶ ቦታ ማለት ነው። ዊክና ዊኩ የተለያየ የሆነ ቦታ ይፈጥርልናል። ይሄ ቦታ ከመፈጠሩ በታች ያለው ቀይም ይሁን ጥቁር ካንድል ዲማንድ እንለዋለን ማለት ነው። ምን ሲሆን? አፕ ትሬንድ ሲሆን። በዚህ ጋር ደግሞ ስንመጣ እዚህ ጋር መጣና ኢምባላንስ ፈጠረልን። ይሄ ኢምባላንስ ደግሞ እዚች ጋር እንደምታዩት እቺኛዋን ማርኬት ስትራክቸር ብሬክ አደረገልን። እየተረዳችሁ ነው አይደል? እቺኛዋን ማርኬት ስትራክቸር ብሬክ አደረገልንና መጥቶ ሰፕላዩን ኤግዛክትሊ በዊክ ነው ስዊፕ አድርጎት የወረደው። ገባችሁ? ስለዚህ ኢምባላንስ ከመፈጠሩ በፊት ያለው የትኛውንም ካንድል ነው የምንጠቀመው ብለናል። ይሄ አረንጓዴ ቢሆን እንጠቀመው ነበር፣ ግን ኢምባላንስ ከመፈጠሩ በፊት ያለው ካንድል ምን ስለሆነ ራሱ ቀይ አሚን የሴል ካንድል ስለሆነ ራሱን የሴል ካንድል ተጠቀምነው ሰፕላያችን ይሄ ሆነ ማለት ነው። ስለዚህ ቫሊድ የሆነ ሰፕላይ ኤንድ ዲማንድ የምንለው ኔክስት ታይም በደንብ የምናየው ይሆናል። እሱንም ኢንዲፕ እንገባበታለን። ስለ ኢንዲስመንት ምናምን ማውራታችን አይቀር። ስለዚህ እዚህ ጋር ግን ምንድነው ኢምባላንስ ከመፈጠሩ በፊት ያለ ካንድል ምንድነው? ዲማንድ ነው ማለት ነው። ስለዚህ ሰፕላይ ኤንድ ዲማንድ ይሄን ይመስላል። አክቹዋል ሪል ታይም ይሄኛው ነው። በደንብ ደግሞ ሞር ዲፕ እየገባን ስለምንሄድ እቺኛዋን ኮንሰፕት በደንብ አክቲቭ እያደረጋችሁና ሪል ታይም ፍሬም ላይ እየሞከራችሁት እስከ ቀጣይ ሳምንት ድረስ እንድጠብቁኝ ይሁን። ቻናሉ ከተመቻችሁ ሐሳባችንን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለምታስቡት ሰው ትሬዲንግ ቢማር ለምትሉት ሰው ሼር ብታደርጉለት ደስ ይለናል። ቴሌግራም ቻናላችንን ደግሞ ሊንክ ባዮ ላይ እናስቀምጥላችኋለን ወይንም ኮሜንት ዲስክሪፕሽን ላይ የምታገኙት ይሆናል። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ። በኔክስት ቪዲዮ እንገናኛለን።